ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ውድ የአፎሚያ እናት የቲጂ ዩቱብ ተከታታዮች እንዴት ናችሁ? ደህና ናችሁ? አለ ይመስገን። ይሄ ሰፈር የት መሰላችሁ? በስመ አብ ሰፈሩ ጠፍቶብኝ ማለት ነው። ማርያም ነው እላይ ሂጅ እንደገና በታክሲ ተመልሼ መጣሁ ወደታች እና ማለት ነው ጎሮ ነው። በዚህ የልደት ካርድ ለማውጣት መጥቼ ምን ነበር የሚባለው ፓስፖርት ለማውጣት ማለት ነው። የጠፋ ፓስፖርት ለማውጣት የግድ የአዲስ አበባ መታወቂያ ያስፈልጋል። የአዲስ አበባ መታወቂያ ደግሞ ጀምሬው ነበረ ወደ ውጭ ሄድኩት እንደምታውቁት ማለት ነው። ከዛ ስመለስ ደግሞ አሁን እሱን ካላወጣሽ የልደት ካርድ አንሰጥሽም ተባልኩኝ። ከዛ የልደት ካርድ ደግሞ ለማውጣት ግዴታ እዚህ መምጣት ነበረብኝ። ሰፈሩ ተቀይሮ ማለት ነው። እላ ሄጄ እንደገና ስመጣ በስመ አብ ወወልድ ወመንፈስ ቅዱስ ኤልዋይስ ማለት ነው የልደት ካርድ ማውጣት አልቻልኩም። ዘንድሮ ማበዴ ነው። እናት ትሙት እኔማ ራሴን አልጥልም መቼም ቢሆን አልወድቅም ብዬ ነበረ። ኢትዮጵያ ውስጥ ምንም ስራ የለም፣ ለዛ ለኔ የሚሆን ስራ የለም። ምንም አይነት እንትን የለኝማ እንዴ ምን አለኝና ምን ሙያ አለኝ? እውነቴን ነው። ምን ሙያ አለኝ? ምግብ ስራ ማን ይቀጥረኛል? አሁን እኔ ደሞዝ ብቀጥር ከምን ታልፋለች ያቺ ብር ማለት ነው። እና ከምንም አያልፍም። ብዙ ቦታ ጠየቅኩኝ፣ ስራ ጠየቅኩኝ። የስራቸውን ይስጣቸውና ውድ ቤተሰቦቼ፣ ግማሾቹ አፈር ብሎ አፈር ያስብላችሁ ኪዳነ ምሕረት የስራቸውን ይስጣቸው። በነገራችን ላይ ክፉ ሰው ምንም እንደማይሆን ያየሁት የዋንትያ ደፍራት የወለደው ሰውዬ እውነት እሱ ከሆነ ማለት ነው የእሱን ፈገግታ ሳይሆን ክፉ ሰዎች ምንም እንደዚህ ምድር ላይ ምንም ቅጣት እንደማያገኙ ምንም እንደማይጎዱ በቃ ይቻ ዓለም ለነሱ እንደተፈጠረች ነው የተገነዘብኩት ማለት ነው። ማርያም እና እኔ ክፉ መሆን ፈልግ ነበረ ግን አልችልም። ሰዎች መጉዳት አልችልም። በቃ ማለት መጥፎ ነገር ማሰብ አልፈልግም ጭራሽ ማለት ነው። እግዚአብሔርን ራሱ ጉዳይ ምን በወጣኝ እግዚአብሔር ራሱ እነዛን ክፉ ሰዎች መውሰድ አይፈልግም። እነዛ ሰዎች ክፉ ሰዎችን እንዲወስዳቸው አይፈልግም። ለምን? አንዴ ተበላሽተዋል፣ አንዴ ክፉ ነው፣ አንዴ ወደ ሰይጣናዊ ነገር ስለገቡ አይፈልጋቸውም። ስለዚህ በቃ ክፉ ሰዎችን ያቆያቸዋል። ግን ቶሎ ቢወስዳቸው መልካም ሰዎችን አቆይቶ ክፉ ሰዎችን ቶሎ ቢወስዳቸው ምን ችግር አለው? ለኛም ጥሩ ነበረ። እና መልካም ሰዎች ግን ምንም እድሜ እንደሌላቸው እኔ አውቃለሁ። መልካም ሰዎች ማለት ነው። ለምን እያየነው ነው። መልካም ሰዎች ከሆኑ ቶሎ ይሞቱና በቃ ስንት መረዳት ያለባቸው ሰዎች እንትን ውስጥ ይገባሉ፣ ችግር ውስጥ ይገባሉ ምናምን እና ክፉ ሰዎች ደግሞ አሉ፣ ይስቃሉ። እኔ በጣም ነው ያለቀስኩት። መብርሃን በጣም በቃ ምን ልበላችሁ፣ የሆነ መዝሙር እየዘመረ ይስቃል አልኳችሁ። ይስቃል። ለማን ነው የሚዘምረው? ለሰይጣን ነው መቼም። እግዚአብሔር የምር ሰውን እየበደላችሁ ኑሮ ተደስተኛ ሆኖ አይልማ። ኧረ በስመ አብ ወልድ። እኔ በጣም ነው ያዘንኩት። ኪዳነ ምሕረት በጣም ያዘንኩት እና ወይኔ አውሮፕላኑ አሁንስ ኧረ መዳም ጥሪኝ፣ እናቴ ትሙት መዳም ጥሪኝ። ኧረ ወይ በይ ገና 3ኛ ወሬ ነው ግን በጣም የሰለቸኝ ብታዩኝ እንዴት ብዬ በቃ የሆነ ቅራቅንቦኝ የላችኋለሁ። ሀይ ኧረ ሰብስክራይብ አድርጉኝና ቢያንስ ላይቭ እስከሚያስገባኝ ድረስ ከዛ በኋላ አለምናችሁም ሰብስክራይብ እንትን ላይቭ እስከሚያስገባኝ 50 ሰብስክራይብ አድርጉኝ እስኪ። ተው ግን ተው። ለነገሩ እኔን የምታቁኝ አይደላችሁም። እዚህ ጋር የምታቁኝ ቢሆኑ ኑሮ በአንድ የነበረ ሰብስክራይብ የምታደርጉልኝ። ግን በቃ በጣም የሚያሳዝነው ማርያም ይሄ ጎሮ ነው። በጣም ጸጥ ሰፈር ነው። ደስ ይላል። ድሮ ማቀው እኔ እርሻ ሆኖ ምናምን ነው። እዚህ ጋር ቤተክርስቲያን ምናምን እንትን ነበረ የሚወጣው እዚህ ጋር ነበር ቤተክርስቲያን ምናምን። አሁንማ የተቀየሩ ምናምን በስመ አብ ወልድ የለም እኮ እዚህ ማደሪያ ምናምን የለም። ቤተክርስቲያን ማደሪያው ሌላ ቦታ ነው ወስደው የቀረቀሩት። ይሁን በጣም ኧረ እንደው ስለራሴ ህይወት እናቴ ትሙት ነው የምላችሁ። እና ክፉ ሰዎች በጣም ታድለዋል። እንደ ክፉ ሰው የታደለ ሰው የለም። ክፉነቱን ከየት እንዳመጡት ቢነግሩኝ ደስ ይለኛል። እኔ ራሱ ክፉ መሆን ፈልጋለሁ እንዴ እውነት። ነገ እኮ ጨርቄን ጥዬ መሄድ አይቀርም። ምን እያልኩኝ ብሰራ ነው እኔ አሁን ምን እንዳረኩኝ ታውቃላችሁ? ሰዎችን ከዚህ በፊት በቃ እስከዚህ እድሜ ከድሮ እስካሁን ድረስ የሚያቆኝ ሰዎችን ለማጥፋት ምን ወሰንኩት? ስልክ ቁጥሬን
ማጥፋት፣ በቃ ስልኬን ማጥፋት። በቃ እውነቴን ነው። እሱ ነው የምፈልገው አሁን ነው እሱን ነው የምፈልገው። እሱና ከነሱን ካጠፋሁኝ በኋላ በቃ ህይወትን ሀብዬ ሞትኩም ተነሳሁም ቆምኩም በቃ በሱ ነው እንደገና ሀብዬ ልጀምር። ጌታ ሆይ እንደዋይ እናቴ ትሙት ልጅ ወልዳችሁ አትቸገሩ። እናቴ ትሙት ልጅ ወልዳችሁ አትቸገሩ። እኔ ችግር አልወድም። ያው ሰራለሁ አገኛለሁ። ግን ደግሞ በህይወት የሚመጡ ክፉ ሰዎች አሉና እነሱ ደግሞ እንደ ጉድ አድርገው ይጫወቱብኛል። እንደ ጉድ ቅዱስ እና እነሱን ለመለየት ማለት ነው ከነሱ ጋር ላለመቀራረብ ህይወቴን እንዳያውቁት ማድረግ ያለበት ስልኮችን ማጠፋፋት ሁሉም ነገር በቃ ብቻዬን አሁን እኔ ብቻዬን መሆን እፈልጋለሁ። ግን አሁን ለልጄ አንድ ሰው ያስፈልጋታል። አንድ ሰው ብቻ በቃ እኔ ወጥቼ ስራ ለእሷ ነጻነት ሰጥቷት የሚይዝልኝ በቃ ለዛ ነው እኔ ሰው የሚያስፈልገኝ። ከዛ ውጭ እኔ ድሮም ሰው ያስፈልገኝ እኔ ሰርቼ እንጂ ለምኛ ድሬ ማለቅም እግዚአብሔር ይመስገን። አሁን ግን በቃ ለልጄ ሰው እንደሚያስፈልጋት በደንብ አድርጌ አውቃለሁኝና ለሱ ደግሞ እንግዲህ እግዚአብሔር መልካም ነው። አንድ ቀን ጥሩ ሰው ወደ ልጅ ህይወት ይገባል። ለልጅ የሚያስብ ማለት ነው። ለኔ ምንም አያርግ ለልጅ ብቻ እኔ ልጅ በምትፈልገው እንድትኖር እፈልጋለሁ እላችኋለሁ። በቃ ለማንኛውም ይሄን ይመስላል። ባይ ባይ። አብሮታችሁ ያደዛ ዘንድሮ አለቀልኝ እናቴ። በቃ ብዙ ነገር አስቤ ነበረ እያሳካ አይደለም። በቃ መንገድ ላይ መውደቄ ነው። አይ መድኃኒዓለም እንደ ተስፋ አልቆርጥም ብዬ ነበር። አሁንስ ተስፋ አልቆርጥ ነው መሰለኝ። እግዚአብሔርን እረር ብሎኛል። እንደማወራው አይደለም ነረር ብሎኛል። ከሌላችሁ የላችሁ መስራት አለባችሁ። እውነት ነው፣ በጣም እውነት ነው። አሁን ሄዶ እንትን ነው ቴሌኮም ስልክ ቁጥር ለማውጣት መብርሃን። እስኪ አዳዲስ ሰዎች በህይወቴ ግቡና ህይወቴን አሳምሩት ከፈጣሪ በታች ማለት ነው። እሰራለሁ። ምንም አድርጉኝ አይደለም፣ ገንዘብ አይደለም። ግን በቃ የሚፈልገው በቃ አይዞሽ የሚለኝ ሰው ሁሉም ሰው እዛ በተለይ ውጭ እያለኝ እንዲያትትት ሲል ነበር። እሱ ከገባ በኋላ ገና ትለምነኛለች ብለው ስለፈሩ ስልካቸውን ሁሉ ጥፍት ታደረጉ። ሰው ከምን ማለት አይደለም። ምንም ቁም ያለው ልጅም ቁማለች። ያው እንግዲህ ኢትዮጵያ ከሌላችሁ ይላችሁ ኢትዮጵያ ከሌላችሁ እንዳትመጡ ማምላክ እንዳይመስላችሁ። ሰው ነው በቃ ባላችሁ ነገር እንደዚህ ትሰራላችሁ እንዳትመጡ። እኔም ጉድ ሆኖብኝ ነው የፈጠርኳት ፍጥረት ምን ላርጋት ብዬ ሊገሏት ሲሉ ነው የመጣውላት የደረስኩት። በነፍሷ ስለደረስኩኝ እግዚአብሔር ይመስገን። ኧረ ዛሬ ደግሞ ምላስ ለቆብኛል። የብሶት እኮ ነው ማረኝ። ግን እንትን ሰፈሩ ቆንጆ ስለሆነ ብሶት የሚያስወራ አይደለም። ለማንኛውም ወዳችሁ ባይ